ሰላም እንዴት ናችሁ? ትናንት ያቋረጥነውን ክፍል 1 ጀምረን ትንቢተ ወያኔ ስለ ወያኔ አመጣጥ አካሄድ አጨራረስ እንዲሁም የኢትዮጵያ አጣፋንታ አንድ ብለን እንጨርሰዋለን። ብዙ ክፍል ነው ያለው። ትናንት 1 ብለን ጀምረን ክፍል 1 አቀርበናል። ዛሬ ደግሞ ክፍል 2 ይቀጥላል። ትንቢተ ሼህ ሁሴን ጅብሪል ስለ ወያኔ የተነበዩት ከ100 ዓመት በፊት ምን ብለው ነበር፣ ምን ተንብየው ነበር የሚለውን ተራ በተራ ሁሉንም እናያለን። ክፍል 2 ትንቢተ ወያኔ ፓርት 2 ትገቡ እንደ ቱሃን ትወጡ እንዳንበጣ ነው የሚሆኑት። መጋዘን ይበጃል ብረት ማስቀመጫ ጥይት ለሚሉት አቃጣዩ አይታይ በማዕና ክብሪት ትቀጣጠል ያድራል ቀንና ሌሊት። አላህ ይጠብቀን ተንድህ ያለው እልቂት ጎጃም ተቃጠለ ታባይ ስታባይ ትግሬ ቅጠል ይዞ ሊያጠፋው ነው ወይ? ውሸት ዘረዘረ ሐቅ እድሜው ጨረሰው አሟጣው ቀበሩት 7 ጉድጓድ ምሰው። እንግዲህ ሆድ ለሆድ አልተገናኘም ሰው በቆላ በደጋ ንፋስ የነፈሰው እየገሸለጠ ቤቱን አፈረሰው። ያን ጊዜ የሚሾመው ውሸት የፈረሰው እባክህ ጌታዬ ሰበራ እንደ ደህና በነበር መልሰው። ምን ያለ እንዝርት ነው ውልቅ የሌለው ሁሉም ስብስብ ነው ጠባቂው ማን ነው? ዘሐውለ ሰለሰ ሸማኔው ተቆጣ አጉድ አረስ ተወዲያው ድረስ መጠቅለያው ታጣ። ህመምንም ማጓዝ ታመመው ሰው ጋር ነው ለቦርከና ውሃ መንገሩ ከንቱ ነው። አመት 2 አመት ይቸገራል እንጂ መልኩ በ30 እንዴት ብሎ ያርጂ። እንደ ሐላ ዘመን እንደ ሐላ ወቅት ተደባለቃሉ ጤፍና ዱቄት ወይ አይበጠር አይነፋው ወንፊት። እንዴት ያለች ዘመን እንዴት ያለች ወቅት ጭቃና ምስለኔ የሚጠፋበት የወታደር መንግስት የሚሾምበት። እስቲል ልነሳና ድርበቤን ላጠንጠን እየተወኸደ አያሌውን ውጥን። ራያና ቆቦ ለርሻት ይመነጠር ደሴ ይቆረጣል የምቦጩ ማፈር። መሬት አይኗ ታሞ ትትደናበር በ40 ክንድ ገመድ ትልካ ጀመር። አዱንያ ታልቅና የማታ ገበያ ይውላል የስሐ ሸመታ። አይን ያለው ያለቅሳል አይን የሌለው ያርሳል። አዱንያ ለቱመቱ ጉድጓዳ ይማሳል ይላሉ ሼህ ሁሴን ጅብሪል። በጣም የሚያጅብ ነው። እዚህ ጋር በመጀመሪያው አንቀጽ ላይ ስንኝ ላይ ትገቡ እንደ ቱሃን ትወጡ እንዳንበጣ ነው የሚሆኑት። መጋዘን ይበጃል ብረት ማስቀመጫ ጥይት ለሚሉት አቃጣዩ አይታይ በማዕና ክብሪት ትቀጣጥል ያድራል ቀንና ሌሊት። እንግዲህ ይሄ እዩት የሚገርም ነው። ወያኔ እንግዲህ አሁን የሚያረጋው እንግዲህ መጀመሪያ ህጋባቸው እንግዲህ እንደ ቱሃን ወይም ደግሞ እንግዲህ ብዙም ሳይነቃባቸው የዋ መስለው እንደ ቱሃን ገብተው በኋላ አስቸግረው ሲወጡ ነው። ከዛ ደግሞ ብረት እንግዲህ መንግስት ሁላ ሳይነቃ ብዙ መሳሪያ እየሰሩ በየቦታው ደብቀው ከምድር ስር ቆፈረው ምናምን ስንት ነገር ይሰራል። ያው ምን ሰማው ነገር ነው። አቃጣይ አይታይ በማዕና ክብሪት ትቀጣጠል ያድራል ቀንና ሌሊት። እንግዲህ መሳሪያውን የሚያቀጣጥሉት ቀንና ሌሊት ነው። ሰው ሳያያቸው ሳይነቃባቸው የት እንደሚሰራ የት እንደሚያበጁት ይሁላ የሚተኮስ ጥይት ከየት እንደሚያመጡት እንዴት እንደሚሰሩት አይታወቅም። እንግዲህ በዚህ መልኩ ነው እያስቸገሩ ያሉት። ከዛ በመቀጠል እንግዲህ አላህ ይጠብቀን ተንድ ያለው እልቂት ብለዋል። እንግዲህ ኢትዮጵያንም አላህ ይጠብቃት እኛንም አላህ ይጠብቀን። ጎጃም ተቃጠለ ታባይ ትግሬ ቅጠል ይዞ ሊያጠፋው ነው ወይ ይላሉ። ውሸት ዘረዘረ ሐቅ እድሜው ጨረሰው አሟጣው ቀበሩት 7 ጉድጓድ ምሰው። ያው ታቁታላችሁ ዘመኑን የውሸት ዘመን አረጉብን። እነዚህ ከመጡ በኋላ ሁሉ ነገር ተቀያየረ። ሰው እውነት ማውራት አቆመ። ውሸት ብቻ ነው የሚያውቁት። ሌላ እውነት የሚባል ነገር በእነሱ ቤት አይታወቅም። እና እንዲህ ያለ ጊዜ እንዲህ ያለ ዘመን ላይ ነው ያለነው አሁን። ይሄ ከ100 ዓመት በፊት ሼህ ሁሴን ጅብሪል ወያኔ ምን አይነት ጉድ ይዞልን እንደሚመጣ ዘርዝረው ይገርማችኋል። በጣም ብዙ ትንቢት ነው ያለው። ወደፊት እየገለበጥን እናየዋለን። የዛሬው ክፍል 2 ትንቢተ ወያኔ በሼህ ሁሴን ጅብሪል ከቦጋለ ተፈሪ መጽሐፍ 16ኛው እትም ላይ በፔጅ 175 ላይ ገብታችሁ ማየት ትችላላችሁ። ሳብስክራይብ እያደረጋችሁ ላይክ ኮሜንት ሼር አድርጉልን አትርሱን አበረታቱን። ቻው ቻው። ይሄን መጽሐፍ ለምትፈልጉ ሁሉ ጃፈር መጽሐፍ መደብርና አንከቢት መጽሐፍ መደብር አዲስ አበባ ውስጥ ታገኙታላችሁ። መጽሐፉን ለመግዛት የምትፈልጉ ማለት ነው። መጽሐፉን የመጽሐፍ ታገኙታላችሁ። ጃፈር መጽሐፍ መደብርና አንከቢት መጽሐፍ መደብር መጽሐፍ ለሽያጭ ያስተናግዳል። መጽሐፉን ታገኙታላችሁ ማለት ነው።
ይሳቸው ሼህ ሁሴን ጅብሪል ናቸው።